ለምንድነው የማይሆኑ ሰዎችን ማስደሰት የፈለግሽው? በቃ ይበቃኛል፣ እኔ ደክሞኛል፣ ሰልችቶኛል። ኧረ በእናትሽ አንቺ ልጅ ረፊ በአላት ተይ። የሰው ልጅ ሆዱ ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ለማስደሰት የሆነ ነገር እሷ ራሷ መከፋት ካለባት ኩላ በቃ አንዴ ሳታስብ ነው የምታረገውና ስትነሳ የእነሱን ድጋፍ እነሱን ተደግፋ ይመስላችኋል። አሰላሙ አለይኩም ውድና ምርጥ ቤተሰቦቼ እንዴት ናችሁ? ሰላም ነው? እኔ ያለሁ አልሐምዱሊላህ ደህና ነኝ። እናንተ እንዴት ናችሁ? ያው አልሐምዱሊላህ እኛ ጋር ሰላም ነው። ያው ሁልጊዜም እንደምንለው ተመስገን ማለት ሁልጊዜም አስፈላጊ ነው አይደለ? ለነገሮች ሁልጊዜም እኛ አልሐምዱሊላህ ማለት አለብን። እኛ ላይ ለሚፈጠሩ እኛ ላይ ለሚመጡ ነገሮች ሁልጊዜም ቴንኪው ማለት አለብን። ፈጣሪያችንን የሆነ ማመስገን አለብን። ምክንያቱም የሆነ ብዙ አለ አይደለ ፈተናዎች የሆነ ነገሮች ምናምን ይሆናሉና የትኛውም ነገር ደግሞ ማለፉ አይቀርም። ነገ የተሻለ ይሆናል በእርግጠኝነት ማለት ነው። ነገ የተሻለ ይሆናል። የሰው ልጅ የሚደክመው ዛሬ እኛም እንደክመው የሆነ ነገር የምንለው ምን ለማድረግ ነው? ዛሬያችንን የሆነ በቃ ነገ ቢያንስ ዛሬ ደክመን ነጋችን የተሻለ እንዲሆን ነው አይደል ቤተሰቦች? ስለዚህ ያ ነገር ስለሆነ ተስፋ እናደርጋለን ያው ሁልጊዜም ማለት ነው። እና ያው ይመስለኛል ሁሉም ሰው እናንተም በያላችሁበት የምትደክሙት ስራ ላይ ያላችሁ ስራ ላይ ትምህርትም ላይ ይሁን በተለያየ አቅጣጫ የሰው ልጅ የሚደክመው የሚሯሯጠው ምናምን ነገር ራሱ የተሻለ ነገር ለመፍጠር ነው፣ ነገውን የተሻለ ለማድረግ ነው። እና ሁልጊዜም ተመስገን አልሐምዱሊላህ ማለት ነው። እና ቤተሰቦች ዛሬ በተወሰነ መልኩ እኔ እንትን ስል የሆነ ዛሬ ደስ የሚል አይነት ነገር ይዤላችሁ አይደለም ብዙም የመጣሁት። ምክንያቱም ባለፈው ሂክማው ማለት ነውና በጣም እንትን እያለች ነበር የሆነ አዝና የማይሆኑ ነገሮች በቃ በጣም ስሜታዊ ሆና ምናምን ነበር ያየኋትና ቪዲዮ ላይ ተገናኝተን ነበር። የዛን አይነት ነገሮች እንዳሉ አውቃለሁ። ውስጧ በጣም እየረበሻት ያለ ነገር እንዳለ አውቃለሁኝ። በጣም ማለት ነው በጣም እየተጎዳች እንደሆነ አውቃለሁኝ። በጣም እንዴት ብዬ እንደማስረዳችሁ አላውቅም እሷ ያለችበት ሁኔታ ማለት ነው። ምክንያቱም እቺ ልጅ ታውቃላችሁ በጣም ብዙ ፈተናዎችን አሳልፋለች። በጣም ብዙ ፈተናዎችን ከዚህ በፊት ስለሷ አውርተናል። ያንን ነገር ደግሞ ታውቃላችሁ ማለት ነው። ከእናንተ ጋር በተለያየ አጋጣሚዎች ለማውራት ሞክሬ ነበር፣ ግን አሁንም በቃ ውስጧ ሰላም አይደለም። ጭራሽ በቃ የሆነ ከጎኗ ሰው እንደሌላት ምናምን ነው የሚሰማትና አላውቅም እንዴት እንደሆነ። እኔ በምችለው ላይክ ከጎኗ ለመሆን ለማገዝ የሆነ ነገሮችን ለማድረግ እየጣርኩኝ ነው ማለት ነው። እና የምታውቁ ቤተሰቦች ታውቃላችሁ ይሄንን። እና ምን ማድረግ እንዳለብኝ ነው ግራ ያገባኝ። እና ልጅት በጣም በቃ አዛሙድ ውስጥ እየገባች ነው። የሆነ በቃ በጣም ደስ የማይል ነገር ማለት ነው። ተስፋ መቁረጥ። አንዳንዴ ሂክም ልቧ የዋህ ነው ታውቃላችሁ። የሆነ የተለያዩ ነገሮችን ሰውን ለማስደሰት የሆነ ነገር እሷ ራሷ መከፋት ካለባት ኩላ በቃ አንዴ ሳታስብ ነው የምታረገውና አሁን ደግሞ እሷ ያለችበት ነገር ይገባታል ብዬ አላስብም ማለት ነው። ከኛ ጋር በጣም ብዙ ነገሮችን አሳልፈናል እንደምታውቁት፣ በደንብ እንተዋወቃለን። እንደዛ ሆኖ ሳለ ግን ዛሬ ላይ እሷ ያለችበት ነገር ይገባታል ብዬ በፍጹም አላስብም። ምክንያቱም ህይወትን ደግሞ ለማሸነፍ የተሻለ ለመኖር በጣም ብዙ ደክማለች ታውቃላችሁ። ግን ደግሞ አንዳንዴ እኛ ባሰብናት መንገድ አትሄድም ህይወት ታውቃላችሁ። በቃ ምንም የሆነ እኛ ባሰመርነት ልክ አይደለም፣ እኛ በፈለግነው መንገድ አይደለም የምትሄድልን። እና የሂክምም እንደዚህ ነው የሆነው። እና በቃ ላወራት ፈልጋለሁ ዛሬ በእናንተ ፊት። ባለፈው ከእናንተ ጋር እኔ ባጋጣሚ አልነበርኩም እንጂ ብቻዋን እንደዛ ሆና ቪዲዮ እንድሰራ በፍጹም አልፈቅድላትም ነበር ማለት ነው። እና በጣም አዛኑ ብቻ አሁን ግን መታ ሜቢ ከእናንተ ጋር የሆነ ከዛ በኋላ ላገኛት ምናምን ነገር ሞክሬ ነበርና ለወራት ምናምን ነገር ሞክሬ ጭራሽ በቃ እንደዚህ ቪዲዮ ነገር ምናምን ሁላ ሰላት ሐሳቡ ሁላ እንዳታነሳብኝ አይነት ነገር ነው ያለችኝና ምንም አይነት ቪዲዮ መስራት ሐሳብ የለኝም። በቃ ሲጀመር መቅረት ነው ያለበት። እኔ ለምንድን ነው የምደክመው የሆነ በቃ ምናምን ነገር ነው ያለችኝ። አላቅም ተስፋ መቁረጥ እንደሌለብን አውቃለሁ። መቼም ቢሆን ማለት ነው መበርታት ነው ያለብን። እኛ ላይ ፈተናዎች በመጡ ቁጥር የሆነ ነገሮች በተከሰቱ ቁጥር መበርታት ነው ያለብን አይደለ? እንቅፋት መቼም የሆነ ነገር እኛ ወደ ኋላ አይደለም እንትን ሊለን የሚችለውና የሆነ ፈተና ይኖራል። ያን ነገር ማለፍ ነው ያለብንና ቤተሰቦች ሂክማ ተስፋ ልትቆርጥብኝ ነው ማለት ነው።
እና እንድታግዙኝ ይፈልጋለሁ ቤተሰብ እንድታግዙኝ ይፈልጋለሁ። በቃ አላውቅም መስራት ትችላለች ነገሮችን ማድረግ ትችላለች። እሱም እኔ ወደ ኋላ እንድትል አልፈልግም ማለት ነው። ወደ ኋላ እንድትል አልፈልግም። ታውቃላችሁ በምን ያህል ለጓደኞቿ መስዋዕትነት መክፈል እንደምትችል ማለት ነውና ያ ነገር እንዲሆን እፈልጋለሁ። አላውቅም ብቻ እስቲ ትምጣና وعليكم السلام. شوفي ليش بس أنا الحمد لله رانش سلام بيرسي فيديو يزعل ማንከሽ ቤተሰቦችን ሰላም ቢያቸው አራ ይተርመሙኝ ቪዲዮ ባይቀርብ ደስ ይላል ኮንተን ምንለው ነገር አይደል metally ደስ ይለኛል ከዚህ በኋላ መስራት አለመስራትሽን እስቲ እናወራበታለን መልስ በቃ አንደኛ ህክምንት ምንለው ነገር የለም አሁን ያንቺ መስራት የሆነ ነገር አለማድረግ ምናምን ነገር የሆነ ብቻሽን የምትይው ነገር አይደለም ብቻሽ የምትወስኚው ነገር አይደለም እና እናወራበታለን በቃ መስራት የማያስፈልገን ከሆነ ማንሰራ ከሆነ እኔም ላልሰራ እችላለሁ ችግር የለም በቃ ለዛ የሚያደርሰን ነገር ካለ ማለት ነው ግን አይ ለዛ የሚያደርሰን ነገር ካለ ሳይሆን በቃ አሁን ላይ እኔ ምንም አይነት ቪዲዮ መስራት አለብኝ እኮ ቪዲዮ መስራት ላስፈልግ ይችላል እኮ ግን እረዳሻለሁ ግን አሁን ምን እንደሆነ ታውቂያለሽ አሁን በባለፈው ቪዲዮ ላይ እኔ በተወሰነ መልኩ ላወራሽ ሞክሬ ነበር ባለፈው በሰራሽ ቪዲዮ ላይ ማለት ነውና በጣም የተረበሹ ቤተሰቦችም አሉ በጣም ማለት ነው እንደዛ ሆነሽ አንደኛ ምንድነው የሆነችው እንላ አንተ ራሱ የለህም ወይ ካጠገቧ ምናምን ነገር የሚል አይነት ነገር ነው ያለውና ከቤተሰቦች አንተ ምክንያቱም እኛን አንድ ላይ ያዩናል ምናምን ነገር አብረን ነው የምንሰራው አንድ ላይ ነው አንድ ከተማ ውስጥ ነው ያለነው ያለን ነገር ስለሚያውቁ ምንድነው እየተፈጠረ ያለው ለምንድነው ሂክማ በዚህ ልክ ስሜታዊ የሆነችው ለምንድነው በዚህ ልክ ያለው ነገር አቃለው አሁን ለኔ እኮ የሆነ ለኔ አሁን እንደዚህ መሆንሽ የሆነ የተለየ አዲስ ነገር ሆኖብኝ ወይም የተፈጠረ ነገር እንትን ብሎብኝ አይደለም ሌላ ነገር አቃለው ነገሮችን አቃቸዋለሁ ግን የሆነ እጅ እንደተሰጭ አልፈልግም ይከም አይ እጅ መስጠት አለመስጠት ደሳውን ወይስ ምን አለ መሰለኝ ትግስትም ልካለው አንዴ ማለት ነው እኔ ታውቃለህ ከዚህ በፊት በጣም ብዙ ነገሮችን ችያሳልፍ ያለው ብዙ ነገሮችን በውስጥ ያስኳቸው ነገሮች አሉ ያላወጣቸው ማለት ነው ግን ያው አንዳንዴ እችላለሁ ብለህ ማችለውን ነገር ሊኖር ይችላል አሁን እኮ ከባድ ይሆናል ለቀብሻው ያለሽበት ሁኔታ የምሬም እኮ ነው በጣም አዛ ይሆናል እና ስሜትሽም ሳልረዳ ቀርቼ አይደለም ነገሮች ደግሞ ይክምኛ ሁሉ ጊዜ የምንለፈው የተሻለ ለማድረግ አይደለ እንዴ የተሻለ ለማድረግ በእርግጠኝነት ደግሞ እናረጋችኋለን እና በራስሽ ነው ያውን እስከ ዛሬ ድረስ ስትቆም እኮ የተለየ ድጋፍ የተለየ ሰው የሆነ ነገር ምናምን ነገር እንትን ተብሎልሽ አይደለም ሌሎች የሆነ ነገሮች ምናምን የተለየ ድጋፍ አድርገውልሽ አይደለም ላንቺ ያ ነገር እንደዚህ ዛሬም ቆመሽ ያለሽው ማለት ነው ግን እንትን እንዲል ስለማልፈልግ ነው እኔ አሁን ላይ ዛሬ ላይ የሆነ ነገር ተስፋ ቆርጠሽ የሆነ ነገር ምናምን ነገር በፍጹም እንትን እንድትይኝ ስለማልፈልግ ነው ገብቶሻል እንድትወርቂ የሆነ ነገር ስለማልፈልግ ነው ወላሂ ምሬን እኮ ነው ታውቃለህ በራስ ጥረት ስትነሳ የነሱን ድጋፍ እነሱን ተደግፈ ይመስላችኋል አብዛኛው ሰው ማለት ነው እኔ ደግሞ ታውቃለህ የማንንም መርዳት አልፈልግም በራሴ ያንስ ያቅሜን ያህል መስራት እንደምወድ ታውቃለህ የቻልኩት ሂክም ምን አለ መሰለሽ ሰው እኔ ይቅርታ አድርጊልኝ ያቋረጥኩሽ ምናምን ነገር ከሆነ ማለት ነው ግን ሰው ያለ ሰው ምንም ነው ሀቂቃ ሰው ያለ ሰው ምንም ነው በቃ ምንም የሆነ ነገር ሰው ቢደግፍ ለምሳሌ እርስ በርስ መተባበር ሁሉ ጊዜም ያለ ነገር ነው እርስ በርስ መተባበር ማለት ነው አንቺ እኔ የሆነ ነገር ውስጥ ስገባ ዝም ብለሽ ቆመሽ አትተይኝም ጓደኛሽ ነኝ ወዳጅሽ ነኝ እና እኔም አንቺ የሆነ ነገር ውስጥ ዝም ብለሽ ነገር ስትገቢ በፍጹም እኔ ቆሜ ላይሽ አልችልም እና ደግሞ በዛ ልክ ሌሎችም ሰዎች ሌሎች ወዳጆችም አሉሽ አሁን እኮ አንቺ በዙሪያሽ የሆኑ ፈተናዎች አንዳንድ ሰዎች የሆነ ነገር አድርሰውብሽ ተከርተሽ ምናምን ነገር ሊሆን ይችላል ተከርተሽ ወይም ሌላ ነገርም ደርሶብሽ ይሆናል
ስቲል በቃ ያለውን ነገር ባለፈው ነገር ሁላ ብለሽዋል። አንቺ ባለሽበት አሁን ፋሚሊ እንኳን በሚባል ልክ በጣም ጥሩ ላይ ላይሆን ይችላል። ግን ደግሞ እንደዛ መሆኑ ሂክማ መሸነፍ የለባትም። ወዳጆች አሉ፣ ሶሻል ሚዲያ ላይ ሊሆን ይችላል፣ የሚጠላሽ ሰው ሊኖር ይችላል። ሁሉም ሰው ይወደደኝ አይባልም በፍጹም ማለት ነው። ሁሉም ሰው ደግሞ ሊወድሽም አይችልም። እሱማ ማንም እኮ ሲጀመር ሁሉም ሰው አይወድህም። ሁሉም ሰው ደግሞ ያንተን ውድቀት አይፈልግም። ግን አሁን ምን አለ መሰለህ አብዛኛው ሰው ሲጀመር እኔ በራሴ ማለት ነው ሰው ስቀርብ ከሰው ጋር ስግባባ ማይወድ ሰው አለ። ሂክማ በዚህ ነክል ለምንድን ነው ሰው የምትቀርበው ብሎ በቃ የሆነ በቃ ያልሆንከውን ሆነ ብሎ ስሙ የሚያጠፋ ሰው የለም። ልክ እንደዛ ነው የሚሆኑት ማለት ነው ሁሉም። እሺ ስምሽን ለሚያጠፉ ሰዎች እጅ ነው የምትሰጪው? እመልሽ በቃ ስምሽን ያጠፋሉና እሺ እጅ ለዛ እጅ የምትሰጪው እሺ ትሰጫለሽ ነው ያንቺ? እሺ ቆይ ምንድነው ላይ ያንቺን ውድቀት ይመኛሉ። እሺ አለቀ በቃ እንድትወድቂ ይፈልጋሉ እንድታቆም። እሺ አውቃለሁኝ። እሺ ማሳየት አፈልጊም አንቺ ለነዛ ሰዎች ወድቀሽ ተስፋ ቆርጠሽ ነው ማሳየት የምትፈልጊው? ደስ ይበላቸው። ምናልባት እስከዛሬም ብዙ ጥሩ ያልተሳካላቸው ሊሆን ይችላል እንደ አዲስ የሚነሱት። ይከም በእናትሽ እኔ እንደውም ማለት ነው ምን እንደሆነ ታውቂያለሽ? ይባስ እንደውም እያናደድሽኝ ነው። እንዴት ነው ለሰው የሆነ ባላንቺ አንቺ ላይ መጥፎ ለሚያስብ ሰው እንዴት ነው እጅ የምትሰጪው? አይደል እኮ ይደክማል እኮ ሳልረዳሽ ቀርቼ አይደለም። ግን እኮ እኔ ያለሁሽ አይደለ ጓደኞች አሉሽ። ከዛ ባለፈ ደግሞ ታውቂያለሽ እኔ ሌሎች ምርጥ እህቶች አሉሽ። እኔ የሚያወሩኝ አሉ ባንቺ ጉዳይ ማለት ነው። ምርጥ እህቶች አሉሽ። ሶሻል ሚዲያው ላይ ዩቲዩብሽ ላይ ተስፋ ልትቆርጪ አትችይም። ዩቲዩብሽ ላይ በራሱ አሪፍ እኔ ከመጠበቅኩት በላይ ነው ስላንቺ የሚጨነቁት። እንዳልሰራ አንደኛ ሪፖርት ታደርጉብኛል የኔቱ ማለት ነው ስለ እንዳይንቀሳቀስ ተደርጓል። ያ ማለት ያው የኔን ውድቀት የሚመኝ ሰው አንዱ አካል ነው ብዬ አስባለሁ። እሺ ይሳካለት ነው እንጂ ሪፖርት እኮ እኛ ቤተሰቦቻችንን እናስቸግራለን። በቃ እኔ አስቸግራለሁ ቤተሰቦቼ ማለት ነው። እና በእርግጠኝነት ደግሞ እንደሚተባበሩኝ እኔ አምንባቸዋለሁ ማለት ነው። በቃ አካውንቱን የሂክማን አካውንት በቃ በስነ ስርዓት ሼር እንዲሉት ሼር እንዲያደርጉልሽ በቃ ለጓደኞቻቸው ለወዳጆቻቸው ማድረግ ያለባቸው ነገር ሁሉ አድርገው አካውንቱን እንዲያንቀሳቅሱልሽ እኔ ጠይቃቸዋለሁ ቤተሰቦቼ ማለት ነው። አንቺም ጋር ጠይቃቸዋለሁ። ግን ምንድነው እሺ ታዲያ ነከሌ ሪፖርት አደረጉብሽና አንቺ ስራሽን ታቆሚያለሽ እንዴ? እንደውም ተናድሽ እንጂ እነሱን ለማናደር በደንብ መስራት ያለብሽ። ምን ሆነሻል? ታውቃለህ እኔ ትዕግስትም ልክ አለው። ሲጀመር እኔ በጣም ታገሳለሁ ለአንድ ነገር ማለት ነው። ዝም ብዬ ውሳኔ ላይ አልወሰንም። ይሄን ብዙ ነገር አሳልፈሻል። እኔ አውቃለሁ ብዙ ነገር አሳልፈሻል። እሺ ካወክ ለምን ትጠይቀኛለህ እኮ ታዲያ? እኔ ግን አሁንም የማልፈልገው ነገር እንድትወድቂ ነው የማልፈልገው። ለምንድን ነው ዞር ማለት የፈለግሽው? ለምንድን ነው የማይሆኑ ሰዎችን ማስደሰት የፈለግሽው? በቃ ይበቃኛል። እኔ ደክሞኛል፣ ሰልችቶኛል። ሁሉም ሰው ይኸውልህ አንተን ከጎን ሆኖ ላይረዳክ ይችላል። ሁሉም ካጠገብ ያለው ሁሉም እኔን መጉዳት እንጂ የሚፈልገው ማንም እኔን እንትን ማለት አይፈልግም። ምን ማለት ነው? እኔ ልረዳሽ እየሞከርኩ አይደለም። አላቅም በቃ ምናልባት በምትፈይ እኔ አልተረዳውሽም ከሆነ አላቅም በቃ እንዴት እንደሆነ አላቅም። ግን የምችለውን ነገር ሁሉ ላንቺ ላይ የሆነ ነገሮች ለማድረግ እየሞከርኩኝ ነው። እና ደግሞ አልተረዳኸኝ። ምን ማለት ነው? ቆይ አልተረዳኸኝም ማለት እኔ አሁን መፍቀድ አለብኝ ነው? በቃ እንደዚህ ቪዲዮ መስራት አልፈለገም የሆነ ነገር እና ጥፍት ማለት እሺ፣ ጠፍተሽስ የሆነ ነገር ስራሽን ማሰሪ ከሆነ ምንድነው የሚፈጠረው? እሺ ሌላ ምንድን ልታርጊ ነው ያሰብሽው? በቃ እጄን አጥፍቼ ምናልባት ያን ሰው የዛኔ ይሳካለት ይሆናል ወይ የሚደሰት ይሆናል። አይ ለማጊቃ ምንም ልናስደስት አንችልም። እና ደግሞ ለሰው እኔ አላቅም ይሄ ነገር ባለፈውም ለወራሽ ሞክሬ ነበር ማለት ነው። ግን ዛሬ ካሜራ ይዤ እንደዚህ ጠብቄሽ እያወራሁሽ ያለው ባለፈው በካሜራ ፊት ነበርና እያወራሻቸው የነበረው ፋሚሊዎች፣ በዛ ጉዳይ ደግሞ ያዘኑ ቤተሰቦች አሉ እኔን ያወሩኛሉ። ለምን ነላ የለህም ወይ አንተ አጠገቧ? ኧረ በእናትሽ አንቺ ልጅ ረፊ በአላህ ተይ። አይ ሆዱን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋ። ሆዱን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋ ዝምታ ብቻ ነው ተስፋ።
በጣም ይቅርታ እንሄዳለን። ምን ማለት ነው? የት ነው የምትሄጂው? ያም ያለ አንቺ ምን ሲጀመር እኔ በነገርሽ ላይ እሱ ራሱ ባለፈው የነበረሽ ሙድ ተረድቷል፣ ገብቶታል፣ ያለው ነገር አይቷል። በቃ አይደለም እኔ ቢያንስ እኔን ታወራኛለች የሆነ ነገር ምናምን ብዬው ነው እንጂ ሲጀመር እሱ ራሱ የሆነ በቃ ያለሽበት ሙድ ገብቶት ዛሬ ላትሰራ ትችላለች ምናምን እያለኝ ነበር። ቢያንስ ግን በቃ የሆነ የተሻለ ነገር መፍጠር አለብን። ሂክም በእናትሽ ስሚኝ፣ እኛ የተሻሉ ነገሮችን መፍጠር እንችላለን። የተሻሉ ነገሮች ናላስ እንደይካ ሆኗል 17 ተቀበቋል። እሺ አሁን ቆጫች ትይዣለሽ እና ሂክም በእናትሽ እኔ አንደኛ እኔ አለሁኝ አላቅም ምን ማድረግ እንዳለብኝ በምችለው ሁሉ ግን ከአንቺ ጋር ነኝ በምችለው ሁሉ ማለት ነው። ያኔ እሺ ቆይ እኔ ናት እኮ አይደለም ግን ተረዳኝ። በቃ እኔ ከዚህ በኋላ ሚዲያ ላይም ሆነ ምን ነው እንደረዳሽ ፈልገው መስራት እንዴ ምን ማለት ይኸውልሽ ሂክም እኔ ይሄንን ልሰማሽ አልችልም። በቃ የፈለግሽው ነገር ሌላ ነገር ልናደርግ እንችላለን። ግን እኔ ምንም ፈልገው አይደለም በቃ መስራት አይደለም በቃ አልተረዳኝም ነስሬ፣ የምር ምንም ልትረዳኝም አትችልም። አልተረዳኸኝም። ፋሚሊ እኔ ቤተሰቦች ቆይ አልጨረስኩትም። እኔ ቤተሰቦች እኔ ምን ማድረግ እንዳለብኝ አላውቅም፣ ሊገባኝ አልቻለም። አላውቅም እኔ የሂክማን እንትን ሳልረዳ ቀርቼ አይደለም እምላችሁ የሆነ የደረሰባት ነገር ስሜቷን ያለችበትን ሁኔታ እኔ ምንም ሳልረዳ ቀርቼ አይደለም፣ ሳይገባኝ ቀርቼ አይደለም ማለት ነው። ግን እንዴት ነው እኛ የኛን ውድቀት የሚፈልጉ ሰዎችን እንዴት ነው እጅ ምን ሰጠው? ለምንድን ነው እጅ ምን ሰጠው? ለማን ደስ ይበለው ተብሎ ነው? ሲጀመር ሰዎች በሚጠሉን ልክ ሌላ ወዳጅ እኮ ሊኖረን ይችላል። መቼም ሰው ሁሉም ይውደደኝ አይባልም። ሰው የራሱ የሆነ እንትን ይኖረዋል። በቃ እኔን የሚወደኝ ሰው አለ፣ በዛው ልክ ደግሞ የሚጠላኝ ሰው ይኖራል። እና የሚጠላ ሰው አንዳንዴ ምክንያት አልባ ሁላ ሊሆን ይችላል። ለምን በወሬ ባሉባልታ ሊሆን ይችላል። የተለያዩ ሰዎች እኛን በቃ እውነቴን ነው የምላችሁ በቃ ለኛ ያልተገባ ስም ተሰጥቶናል ማለት ነው። እኔ ሳስበው ራሱ በጣም ነው አላውቅም እንዴት መናገር እንዳለብኝ ማለት ነው። እና ሳስበው ሁላ ያስቀኛል፣ ያዝናናኛል። ይሄ መሆን አልነበረበትም። የሂክማን አካውንት ሪፖርት የኔ አካውንት እንደምታዩት በምታዩት ልክ እየተንቀሳቀሰ አይደለም። በጣም ብዙ ቤተሰቦች ትጠይቁኛላችሁ፣ ለምንድን ነው አካውንት በዚህ ልክ እንደዚህ ያላደገው ምናምን ነገር ምንም በማይገባኝ ምክንያት የሆኑ ጠላቶች አሉ። ለምን ሁላ እንደሚጠሉን በእርግጠኝነት አያውቁም። እውነት የምሬን ስነግራችሁ ያላቸው ነገር መረጃ እውነት አይደለም። ያ ነገር እኛ ጋር መጥቶ ማረጋገጥ ይችላሉ ማለት ነው። እኔ ጋር ቢመጡ ግን ያ ነገር ሁላ ያዝናናኛል። ግን እኔ ጋር እስካልመጡና እስካልተጠይቁኝ ድረስ ሂክማን እስካልጠየቋት ድረስ ዛሬ ቻናሉን ሪፖርት ቢያደርጉ የኔን ቢያደርጉ ምናምን ነገር አይ ዶንት ኬር። ግን እቀጥላለሁ ነው ገብታችኋል? እቀጥላለሁ። ለምን የሆነ ነገር አይሆንም? እቀጥላለሁ። መስራቴን እቀጥላለሁ። ለማንም ብዬ አላቆምም። እና እኔ ሂክማ በጣም ስሜታዊ ሆናብኝ ነው የሄደችው። አሁን ግን አልፈቅድላትም እንድታቆም። ገብታችኋል? ቤተሰቦች እንድታቆም አልፈቅድላትም። አላውቅም ምን እንደምላችሁ ብቻ ቴንኪው አብራችሁን ስላላችሁ። ከዚህ በኋላ አብራችሁን ለምትሆኑ ቤተሰቦች በጣም አመሰግናለሁ። በያላችሁበት ሰላም ሁኑልኝ።